ከመጀመሪያ በፊት አባትኩን ታከለ እባላለሁ የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ፕሬዝዳንት ነኝ። የዓለም አቀፍ ትራንስፖርት ፌዴሬሽናችን አባል ነው። እዛ ፌዴሬሽን ውስጥ ደግሞ የዓለም ትራንስፖርት ፌዴሬሽን የአፍሪካ ቀጠና የመንገድ ትራንስፖርት የናንተ ማለት ነው። የመንገድ ትራንስፖርት የተለያዩ ትራንስፖርት ዘርፍ አሉ። የአቪዬሽን ወይም ደግሞ የአየር ትራንስፖርት፣ የባህር ትራንስፖርት፣ የባቡር ትራንስፖርት፣ የመንገድ ትራንስፖርት፣ የከተማ ትራንስፖርት አሉ። ከነዛ ሴክተር የመንገድ ትራንስፖርት የምክትል ፕሬዝዳንት ነኝ የአፍሪካ ቀጠና። እችን ካልኩኝ ክቡር አቶ ወርቅአለማሁ ንጋቱ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን የህዝብ ግንኙነት፣ ክቡር አቶ ዮሐንስ ታምራት የጉዞ ኢትዮጵያ ከባድ መኪና አሽከርካሪዎች ጠቅላላ መሰረታዊ ሰራተኛ ማህበር፣ የተከበራችሁ የጉዞ ኢትዮጵያ የከባድ መኪና አሽከርካሪዎች ጠቅላላ መሰረታዊ ሰራተኛ ማህበር ስራ አስፈጻሚና አባላት በሙሉ፣ የተከበራችሁ ከተለያየ ቦታ ይህንን የተቀደሰ ዓላማ ለመቀላቀልና ይሄንን ጉዞ ኢትዮጵያ የከባድ መኪና አሽከርካሪዎች ጠቅላላ መሰረታዊ ሰራተኛ ማህበር ለማጠናከርና አብራችሁ በጋራ ለመስራት የታደማችሁ እንግዶች፣ ዛሬ በዚህ የተቀደሰ ዕለት ተገኝቼ ይሄንን ንግግር እንዳደርግ በመጋበዜ ከልብ የመነጨ ምስጋና አቀርባለሁ። እንግዲህ ፌዴሬሽናችን በዋናነት የሚሰራው አጠቃላይ የአባላት ቁጥራችን ወደ 51 ማህበራት አሉን በሀገር አቀፍ ደረጃ። እነዚህም ትልቅ የኢትዮጵያ አየር መንገድ፣ የባህር ትራንስፖርት፣ ሌሎችም ደግሞ የኮሚኒኬሽን፣ የቴሌ፣ የፖስታ እና ዲኤችኤል እነዚህን ጨምሮ 51 ማህበራት አሉን። በዋናነት ፌዴሬሽኑ የሚሰራው ምንድን ነው? የማደራጀት ስራ፣ ልክ እንደዚህ እንደናንተ የማደራጀት ስራ፣ ካደራጀን በኋላ የማሰልጠን አቅም ብቃት እንዲኖራቸውና የወደፊት የሰራተኞቻቸው የአባላቶቻቸውን መብትና ጥቅም ለማስከበር እንዲችሉ ሰፊ ስራ እንሰራለን። ከዛም ደግሞ አልፎ የመደገፍ ስራ፣ ቅድም አቶ ዮሐንስ በጣም ብዙ ዲፕሊ ጠልቄ የማልሄድበት ሁሉንም ስለዘረዘራቸው ብዙ መሄድ አልፈልግም። ብዙ የምንሰራቸውን ስራዎች በዝርዝር ስላቀረባቸው ማለት ነው። እና እነዚህን ስራዎች መስራት እንዲችሉ ማህበራት የመደገፉን ስራ በዋናነት እንሰራለን ማለት ነው። ሌሎች ደግሞ የህግ ጉዳዮች ሲገጥሟቸው የህግ ጉዳዮች ላይ የህግ ከለላ መስጠት ወይም ደግሞ የህግ ባለሙያ መድቦ የመከራከር ስራ እንሰራለን ማለት ነው። እንግዲህ ይህን ዓላማ በመከተል ጉዞ ኢትዮጵያ የከባድ መኪና አሽከርካሪዎች ድንበር ተሻጋሪ የከባድ መኪና አሽከርካሪዎች መሰረታዊ ሰራተኛ ማህበር ከእድር ወደ ሰራተኛ ማህበር እንዲመጣ በጣም ከዛሬ 3 ዓመት እና 4 ዓመት በፊት በአቶ ሲሳይ በኩል ተገናኝተን ብዙ እንትን ካልን በኋላ ከኬንያ ከኢስት አፍሪካ አጠቃላይ ሰራተኛ ማህበር ወይም ደግሞ የዓለም አቀፍ ትራንስፖርት መሰረታዊ ሰራተኛ ማህበር ማን ነው ፌዴሬሽን የመጡ እንግዶችን ጨምረን ይዘን ሄደን ማህበሩ የሚገርመው ነገር እድሩ ከማንኛውም ማህበር ኢቭን ከኛ ከፌዴሬሽንም ከሀገር አቀፉም ጭምር በተሻለ የዳታ አያያዝ ስርዓቱ አጠቃላይ የመረጃ አያያዝ ስርዓቱ በጣም ጠንካራ ስለነበረ ከዛ የመጡ እንግዳም በጣም ተደምመውበት ይሄንን እድር ወደ ሰራተኛ ማህበር ከፍ አድርጎ ዓላማውንና ግቡን እንዲያሳካ፣ በተለይ የኢትዮጵያ አሽከርካሪዎች የሀገር አምባሳደሮች ናቸው፣ የሀገር ባለውለታዎች ናቸው፣ የሀገር ኢኮኖሚ ዋልታ ናቸው በሚል ከፍ እንዲልና የተሻለ ደረጃ እንዲደርስ ሰፊ ስራ አብረን በጋራ ሰርተን ከዛ በኋላ ምንድነው የሆነው? ቅድም አቶ ዮሐንስ እንዳለው የመጀመሪያ ዙር አቶ ዮሐንስንና ከሌላ ከጣና ትራንስፖርት 2 ሰዎችን አድርገን ኢስት አፍሪካ ኬንያ ላይ የኢስት አፍሪካ ሳፕላይ ቼን ፕሮጀክት የሚል አንድ ወርክሾፕ ነበረ። እሱ ወርክሾፕ ላይ ተሳትፈናል። በሁለተኛ ጊዜ ደግሞ አንድ እንቁ የሆነች ሴት አሽከርካሪን ጨምረን ለሁለተኛ ጊዜ ይሄን አድርገናል። ይሄ ማህበር እንዲመሰረት ዋና ዓላማውን በዚህ እንትን አድርገን ነው። ከዛ በኋላ ከተመሰረተም በኋላ እንደገና ተጠናክሮ እንዲቀጥል ከዓለም አቀፍ በተለይ ከአፍሪካ ቀጠና ጋር የልምድ ልውውጦች ጭምር እንዲያደርግ ከፍተኛ ጥረት ተደርጓል። አቶ ዮሐንስም በዚህ ደረጃ
ፈጣን በሆነ እንትን ነው የኢንተርናላይዝ ያደረጉት ወደ ውስጣቸው ያስገቡት የሰራተኛ ማህበርን ባይዞይ በኢስት አፍሪካ ደረጃ የተደመምንበትና የሌሎች ሀገሮችም የሴት አሽከርካሪ የመጀመሪያ የሴት አሽከርካሪ ይዘን ስንሄድ የተደመምንበትና በአጭር ጊዜ ጠንካራ ማህበር እንዲሆን የሆነ ነውና ወደፊትም ይሄ ማህበር ዛሬ ትናንትና የተወሰኑ ነበሩ፣ ዛሬ ደግሞ እንዲተጠናክራችሁ ጠንካራ ማህበር እንድትሆኑ ያስቻለ እንትን አድርገናል ማለት ነው። እንግዲህ ይሄንን ካልኩኝ በዋናነት እንግዲህ የዚህ የአሽከርካሪውን ተግዳሮት የአሽከርካሪውን ችግር በጋራ እንትን ለማድረግ ከኢትዮጵያ አሰሪዎች ፌዴሬሽን ጋር ታንክስ ቱ የኢትዮጵያ አሰሪዎች የትራንስፖርት አሰሪዎች ፌዴሬሽን በተለይ እና አቶ ብርሃኔ ለዚህ አሽከርካሪ ትልቅ ክብር አላቸው። እና አቶ ወርቅ አለማው ብዙ ትግል አድርገዋል። ይሄንን እንትን ለማድረግ ጠንካራ ሆኖ የኢኮኖሚም ተጠቃሚ ጭምር እንዲሆን ከመብትና ሕጉ ከሚሰጠው ባሻገርም የኢኮኖሚ ተጠቃሚ እንዲሆንም ጭምር በጋራ የጋራ መግባቢያ ሰነድ ተፈራርመናል። በዚህ የመግባቢያ ሰነድ አንዱ ተሳታፊ የነበረው ጥሪ ከተደረገላቸው እንግዶች አንዱ ማህበር የእናንተ ማህበር ነበርና ይሄም ተሳክቷል። እርግጠኛ ነኝ እናንተ በዚህ ደረጃ ተጠናክራችሁ እንትን ካደረጋችሁ ከጠንካራ ማህበር ከመሰረታችሁና በዚህ ደረጃ የምታግዙን ከሆነ የአሰሪዎች ፌዴሬሽንም ዓላማው ምንድን ነው? ከማሰራት በዘለለ ዝም ብለን አሰርተን ከምንለቃቸው ይልቁንስ ወይም ደግሞ ሁሌ ሰራተኞች ከሚሆኑ ሁሌ ደሞዝተኞች ከሚሆኑ ይልቁንስ የኢኮኖሚ ተጠቃሚ ባለሀብት እንዲሆኑ እንፈልጋለን ነው በዓላማው። አሁን በቅርብም ባለፈው 15 ቀን አካባቢ አንድ ሳምንት ወር 15 ቀን ኮሚቴ ተቋቁሟል። በሁለቱ በአሰሪዎችና በእኛ በሰራተኛ ማህበራት ፌዴሬሽን በኩል ይሄ ኮሚቴ አንድ ዙር ውይይት አድርጓል። በዋናነት አጠንክረው የኢትዮጵያ አሰሪዎች የትራንስፖርት አሰሪዎች ፌዴሬሽን በዋናነት አጠንክረው እንዲሰራ የሚፈልጉት አሽከርካሪው ባለቤት እንዲሆን ባለሀብት እንዲሆን ነው። ስለዚህ እናንተም በዚህ መልኩ ተጠናክራችሁ ነገ ከነገ ወዲያ የቁጠባ ባህላችሁን የቁጠባ ስርዓታችሁን አሳድጋችሁ ባለሀብት የምትሆኑበትን ሁኔታ ከዚህ ከባዝራ ሞተርስ ጋር የተደረገው ስምምነት በአሰሪዎች በኩል ሰራተኞቹም የተወሰነ ፐርሰንት ተጠቃሚ እንዲሆኑ የተደረገበት ሁኔታ ተፈጥሯል ማለት ነው። እንግዲህ በሰራተኛ ማህበር መደራጀቱ በዋናነት ምንድነው አሽከርካሪው የኢኮኖሚ ተጠቃሚ እንዲሆን የሚያስችል ስምምነት ተደርጓል። የዚህ ስምምነት የማህበራዊ ዋስትና የተረጋገጠ እንዲሆን ቅድም አቶ ዮሐንስ በሰፊው ሲያወራው ነበረ። ቀምቶኛል እንትኔን አሽከርካሪው በየቦታው የሚገርመው የሀገር ባለውለታ ናችሁ፣ የሀገር የኢኮኖሚ መሰረት ናችሁ፣ አምባሳደሮች ናችሁ። ዛሬ ነው እሱ። ነገ ግን ጉልበታችሁ እየደከመ ሲሄድ የማህበራዊ ዋስትና ተግዳሮት አለ። የለም ብዙዎቻችን የማህበራዊ ዋስትና ተጠቃሚዎች አይደለም፣ የጥሮታ ተጠቃሚዎች አይደለንም። ስለዚህ ጉልበታችን ሲያልቅ ምንድነው የምንሆነው? በየቦታው እንደ እንትን ቁጭ ብለን የሰው እጅ የምንጠብቅ ሰዎች ናን ምን ሆነው። ባይገርማችሁ ከትናንት ወዲያ አጋጣሚ አይ ቲንክ ማክሰኞ ዕለት ሐሙስ ዕለት እኔ የህዝብ የአገር አቋራጭ የህዝብ ተሽከርካሪዎች የሾፌሮች ማህበር ጉባኤ ነበራቸው። በጣም ብዙ ማውቃቸው አሽከርካሪዎች መናኸሪያ ውስጥ ደክመው የሚበሉት አጣው አሽከርካሪው ከክፍለ ሀገር ሲመጣ 10 ብር 20 ብር 30 ብር 40 ብር 50 ብር 100 ብር እየሰጣቸው የሚኖሩ አይቻሉ በአይኔ አይቻቸዋለሁ። እንደዚህ መሆን የለብንም። እንደዚህ ለምንድን ነው ምን ሆነው? አቅም አለን፣ ማድረግ እንችላለን፣ መስራት እንችላለን። ስለዚህ ይሄ እንዲሆን በዋናነት መጀመሪያ የማህበራዊ ዋስትና በህግ የተፈቀደልን የማህበራዊ ዋስትና ተቀጣሪ እስከሆነ ድረስ እስከ ሰራን ድረስ አሰሪው 11%፣ ሰራተኛው ደግሞ ወይም አሽከርካሪው 7%፣ አጠቃላይ 18% በየወሩ እየተቀመጠልን እድሜያችን ሲደርስ ጉልበታችን ሲቀንስ ተጠቃሚ መሆን መቻል አለብን። ስለዚህ ይሄንንም በደንብ ልናስተጋባ የምንችልበት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽንም ይሄንን በደንብ
የሚጋራው ነው እየተጋራው ነው ያለው። ይሄ የሚሆነው ደግሞ ምንድነው? ትክክለኛ ኮንትራት አግሪመንት ወይም ደግሞ የሥራ ውል ሲኖረን ነው። ብዙዎቻችን የሥራ ውል የለንም። ስለዚህ የሥራ ውላችን ትክክለኛና ህጋዊ መሆን መቻል አለበት። ይሄም አንዱ የአሰሪዎች የትራንስፖርት አሰሪዎች ፌዴሬሽን አንዱ ፍላጎት ነው። እነሱ እንዲያውም ብዙ አሰሪዎች ያንን አይፈልጉም። እነሱ የሚፈልጉ ከሆነ እኛ መታገል፣ ለዚህ መትጋት፣ ይሄንን ማድረግ መቻል አለብን እና ለዚህም በደንብ ተጠናክራችሁ ተደራጅታችሁ ይሄንን የምናደርግበት ዋናው እንትን ይሆናል ማለት ነው። እንግዲህ አሽከርካሪው የወደፊት ተስፋው ምንድነው? ከሌሎች አጋር የውጭ ሀገራት ማህበራት ጋር በጋራ መስራት መወያየት ይሆናል ማለት ነው። ቅድም አቶ ዮሐንስ እንዳለው እኛ የዓለም ትራንስፖርት ፌዴሬሽን አባል ነን። የጅቡቲ ሰራተኛ ማህበር የዓለም ትራንስፖርት ፌዴሬሽን አባል ነው። ስለዚህ በኢስት አፍሪካ ደረጃ በአፍሪካ ደረጃ የመሪ ነን። ሌሎችም የአፍሪካ ጀነራል ሴክሬታሪ አለ፣ የአይቲኤፍ ጀነራል ሴክሬታሪ አብረን በጋራ ባለፈው አንድ ዙር ተገናኝተን ይሄንን ተወያይተናል። እናንተ እንደዚህ ተጠናክራችሁ ከሄዳችሁ ጅቡቲ ላይ የሚደርስባችሁን ሁሉ በጋራ እንዲፈታ በሰላም እንዲፈታ ምን መደረግ አለበት? የዚህ የፖሊስ የትራፊክ ሃራስመንት የተለያዩ ችግሮች አሉ። እነዚህ በሰላም እንዲፈቱ አብረን በጋራ ከነዚህ አጋር ማህበራት ጋር ከነዚህ አጋር የድንበር ተሻጋሪ ማህበራት ጋር በጋራ እንሰራለን ማለት ነው። አንዱ የምንጠቀምበት ይሄ ነው። ሌላው የዚህ አሁን ግሎባላይዜሽኑ እየሰፋ ነው። ዓለም አቀፍ ሁኔታዎቹ በጣም ዓለም በአንድ መዳፍ ስር ነው ያለችው። አሁን በዓለም አንድ መዳፍ ስር ከሆነች እንደገና ደግሞ የዚህ የነፃ የንግድ ቀጠና ወደ ሀገራችን እየመጣ ነው። ስለዚህ ነፃ የንግድ ቀጠና አለ ማለት ድንበር መሻገር አለ ማለት ነው። ሳፕላይ ቼን ማለት አንዱ ኢትዮጵያ በላሙ ወደብ በኩል ኬንያ ትገባለች፣ ሶማሌ ትገባለች፣ ሱዳን ነገ ከነገ ወዲያ ዛሬ ኮንፍሊክቱ ስላለ ነው ሱዳን እንገባለን፣ ኡጋንዳ፣ ታንዛኒያ ልንገባ እንችላለን፣ በዛ ብሩንዲ ልንገባ እንችላለን። እዚህ ጅቡቲ እየገባን ነው። ስለዚህ ይሄንን አስቻይ ሁኔታ መፈጠር አለበት። እዚህ ስንገባ ተወዳዳሪ ተቀናቃይ መሆን መቻል አለብን። አንደኛ የቋንቋ ችግር ይኖርብናል። ያንን ቋንቋ እንዴት ነው የምንፈታው? ችግሮች ቢደርሱብን እንዴት ነው የምናደርገው? መግቢያስ ሁሌ ዝም ብለን ይሄ የጅቡቲ መግቢያ የምናምን እያልን ነው ወይ እንትን የምናደርገው? አሁን የዓለም ትራንስፖርት ፌዴሬሽን በዓለም አቀፍ ደረጃ ምን እንዲሆን እየሰራ ነው? አይዲ እንዲኖረው ማንኛውም አሽከርካሪ ሰልጥኖ ኢንተርናሽናል አይዲ ኖሮት የጅቡቲ መግቢያ የምናምን መግቢያ አይደል። ድንበር ነው የሰራተኛ ድንበር የለውም፣ ሰራተኛ ብሔር የለውም እንደሚባለው ሁሉ የትኛውም ቦታ ገብቶ መስራት ይችላል፣ የትኛውም ቦታ ገብቶ መውጣት ይችላል። እሱን የሚያስችል ደግሞ ምን እየታሰበ ነው? ኢንተርናሽናል ካርድ የሆነች ካርድ አለች፣ ስካን አድርገን የምንገባበት። ተጠናክረን ይሄ የዚህ ማህበር አባል ሆነን ጠንካራ ከሆን እነዚህን ሁሉ ማድረግ የሚቻልበት ሁኔታ ይፈጠራል ማለት ነው። ፍትሃዊ ክፍያ፣ ምቹ የስራ ሁኔታና ደህንነቱ የተጠበቀ መንገድ በሚልም ደግሞ ካምፔን እየተደረገ ነው። እንግዲህ ፍትሃዊ ክፍያ ስንል ቅድም አቶ ዮሐንስ በሰፊው እንትን እያደረገው ነበረ። በሌላ አንግል ደግሞ መሀል ላይ የሚገቡ በአሰሪና በሰራተኛው መሀል ወይም በአሰሪና በአሰሪ መሀል ምን ይገባሉ? ደላሎች ይገባሉ። ደላሎች ገቡ ማለት የምናገኘውን አሰሪው የሚያገኘውን ኢንካም ይቀንሱታል ማለት ነው። ከቀነሱት ደግሞ የአሰሪው የሚያገኘው ገቢ ከቀነሰ ትርፍ ይቀንሳል። ትርፍ ከቀነሰ ለሰራተኛው ወይም ለአሽከርካሪው ተጨማሪ የደሞዝ ጭማሪ ሊሰጥ የሚችልበት ሁኔታ አይኖርም ማለት ነው። ስለዚህ አሁን ይሄ የነፃ የንግድ ቀጠናው ይዞት የሚመጣው ደላሎችን አብሮ ይዞ ይመጣል። መሀል ላይ ያሉ በመሀል የሚጫወቱ ደላሎችን ይዞ ይመጣል። እነዚህ ደላሎችን እንዴት እናወጣለን? አሰሪውና ሰራተኛው በጋራ ሆኖ እስኪልድ ሆኖ እነዚህን ከመሃል ካወጣና አሰራራችንን ካስተካከልን ፍትሃዊ ክፍያ ይኖረናል ማለት ነው። ያ እንዲሆን ደግሞ ጠንክረን መስራት አለብን። ምቹ የስራ ሁኔታን መፍጠር ማለት ቅድም እንዳልኩት ትክክለኛ ኮንትራት አግሪመንት ሊኖረን ይገባል። ከዛ በተጨማሪ ደግሞ የማህበራዊ ዋስትና ሊኖረን ይገባል። በሰፊው በኋላ ምናልባት አቶ ደምስ ስለሚነካው እንደዚሁ ነካ አድርጌው ባልፍ ይሻላል። ደህንነቱ የተጠበቀ መንገድ በየቦታው ሀራስ እየተደረግን ነው። በየቦታው አሽከርካሪው ቅድም እንዳለው አቶ ዮሐንስ ቼክ ፖይንቶች አሉ፣ ክፍያዎች አሉ።
በየቦታው ክፍያ ይደረጋል። ከክፍያውን ባሻገር ደግሞ በየቦታው ስንቆም ይሄ የሚባክነው ሰዓት አለ። ስለዚህ እነዚህ ሁሉ ለአሽከርካሪው ምቹ አይደሉም። ትራፊክ እንደፈለገ እንትን የሚያደርገን በየቦታው ታጣቂ በየቦታው እንትን የሚያደርገን ቦታ አለ። ይሄ ሁሉ መቅረት መቻል አለበት። ለምን እንዴት ነው የምናስቀረው? ከሚገባው ከባለድርሻ አካላት ጋር ፌዴሬሽኑም ማህበሩም ጠንክሮ በጋራ በመሆን ሌላው ደግሞ እነዚህ አሁን ኮንፍሊክቶች አሉ። በየቦታው ሾፌር ገንዘብ የሚጠየቀው እየተያዘ ብሎም የሚገደለው አሁን በተለይ የዚህ የህዝብ ትራንስፖርት ላይ አሁን በቅርብ እንኳን በዚህ በሰሜን መስመር ወደ 3 መኪናዎች እንትን አድርገው ብዙ ሰዎች የተጎዱበት፣ አሽከርካሪዎች የታገቱበት፣ እነዚህ ሁሉ ጥበቃ ሊደረግላቸው ይገባል። መንግስት ዓላማው ይሄንን ማስፈጸም ነው፣ ይሄንን መከላከል ነው። አሽከርካሪዎች በስጋት እየተጓዙ ደህንነታቸው እንትን ማደግ የለበትም። ኮንፍሊክቱን ሲያስቡ አደጋ ይፈጠራል፣ ችግሮች ይፈጠራሉ። ስለዚህ ይሄ እንዳይሆን በሰፊው መስራት ይሆናል ማለት ነው። አሽከርካሪው ያው ሙያውን ለማሳደግና የኢንተርናሽናል ላይሰንስ እንዲኖረውም ጭምር ስራዎች እየተሰሩ ነው ያለው ማለት ነው። ኢንተርናሽናል የነፃ የንግድ ቀጠና አለ ማለት ሽግግሩ አለ ማለት ከሌሎች ሀገሮች ድንበር ተሻጋሪ ሀገሮች ጋር እየሰራን ነው ካልን ላይሰንሳችንን በዛ ልክ አድጎ ተቀናቃኝ ተወዳዳሪ መሆን መቻል አለብን። ካልሆነ ግን ሲስተሙ ራሱ የሚተፋን ይሆናል ማለት ነው። ሌላው አሁን የሚመጡ ተሽከርካሪዎች ወደፊት ቴክኖሎጂያቸው እያደገ በዛ ልክ እኛም አቅማችንን እያሳደግን ካልሄድን ራሱ ሲስተሙ እየተፋን እንዳይሄድ እነሱንም ጭምር አብረን በጋራ ልንሰራ የምንችልባቸው ሁኔታዎች እየተመቻቹ ይገኛሉ ማለት ነው። ሌላው አሽከርካሪው ጅቡቲ ሲገባ በሙቀት ምክንያት በተለያዩ ምክንያቶች ህይወቱ የሚያልፍበት ሁኔታ አለ እና ህይወቱ ሲያልፍ በጅቡቲ መንግስት በኩል የሚጠየቁ ክፍያዎች አሉ። ተገቢ አይደለም። ይሄንን ከጅቡቲ ሰራተኛ ማህበር ከፌዴሬሽኑም ጋር ሆነን ኢቭን በአምባሳደሩም በኩል እነዚህን እንትኖች እንዲቆሙ ማድረግ ከዛም አልፎ ደግሞ የሟች ጓዶቻችን ሰራተኞቻችን በተሽከርካሪ ሊመጡ አይገባም። የሀገር አምባሳደሮች ናቸው። ለሀገር ነው የሚሰሩት፣ ለሀገር ኢኮኖሚ ነው የሚሰሩት። ስለዚህ እሱም የኢትዮጵያ አየር መንገድ እዛ ይገባል። ሞት በስንት ጊዜ አንዴ ነው የሚሆነው። ስለዚህ ከኢትዮጵያ አየር መንገድ ጋር ተነጋግሮ ቢያንስ በአውሮፕላን ወደ ሀገር ውስጥ የሚገቡበት ሳይንገላታ ችግር ሳይፈጠርባቸው ቆመው ተንገላተው እንደገና ደግሞ በዛም ሊሆን ስለማይገባ ይሄንንም ለመፍጠር በእንትን ላይ እንገኛለን ማለት ነው። አሽከርካሪውን የሚመለከት ህጎች ሲወጡ ፖሊሲዎች፣ መመሪያዎች፣ ደንቦች ሲወጡ እያወቅን አይደለም። ከወጡ በኋላ ነው የምናውቃቸው። ባለቤቶች ነን።